ጤና ይስጥልኝ የቻናሌ ቤተሰቦች፣ አዳዲስ የተሰሙ የዝውውር መረጃዎችን ወደ እናንተ አደርሳለሁ። አርሰናል ለጋብሪኤል ማርቲኔሊ የቀረበለትን የዝውውር ዋጋ ውድቅ አድርጓል። በሌላ መረጃ ደግሞ ማንቸስተር ዩናይትድ የክሪስታል ፓላሱን የአማካይ ስፍራ ተጫዋች አዳም ዋርቶንን ለማስፈረም ጥረት እያደረገ እንደሚገኝ መረጃዎች ወጥቷል። ማንቸስተር ሲቲ የሊቨርፑልን የአማካይ ስፍራ ተጫዋች አሌክሲስ ማካሊስተርን ማስፈረም ይፈልጋል ተብሏል። በሌላ መረጃ ደግሞ ቶተንሃም ሆትስፐር የማንቸስተር ሲቲውን የአጥቂ ስፍራ ተጫዋች ኦማር ማርሙሽን ለማስፈረም ቶተናሞች እንቅስቃሴ መጀመራቸውን የተመለከተ መረጃ ወጥቷል። አርሰናል የተከላካይ ስፍራ ተጫዋች ለማስፈረም ከፍተኛ ጥረት እያደረገ ይገኛል። እኚህንና ሌሎች አዳዲስ የዝውውር መረጃዎችን፣ ፈጣን ዜናዎችን ወደ እናንተ አደርሳለሁ። ለዚህ የዩቱብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋበዝኩኝ። በቀጥታ ወደ መረጃዎች ስንሸጋገር የአርሰናልን ጉዳይ በቅድሚያም ላድረስ። ጋብሪኤል ማርቲኔሊን ለማስፈረም ለአርሰናል ጥያቄ አቅርበዋል። ይሁንና ግን መድፈኞቹ ይህንን ዝውውር ውድቅ ማድረጋቸውን የተመለከተ መረጃ ወጥቷል። አርሰናል እንደሚታወሰው የክንፍ መስመር የአጥቂ ስፍራ ተጫዋች ለማስፈረም ከፍተኛ ጥረት ሲያደርግ እንደነበር የሚታወስ ነው። ቪኒሺየስ ጁኒየር ላይ ከፍተኛ እምነት ነበራቸው። ይሁንና ግን ቪኒሺየስ ጁኒየር በሪያል ማድሪድ የሚያቆየውን ውል መፈረሙ የሚታወስ ነው። ሮጀርስንም ለማስፈረም ያደረጉት ጥረት አልተሳካም። ሮጀርስ ወደ ቼልሲ መሄዱ ይታወሳል። ይህንን ተከትሎ አርሰናል በዚህ የክረምቱ የተጫዋቾች የዝውውር ገበያ ላይ ማርቲኔሊ ለመሸጥ የነበራቸውን ፍላጎት አሁን ላይ መቀየራቸውን የተመለከተ መረጃ እየወጣ ይገኛል። ማርቲኔሊ እንደሚታወሰው በአርሰናል ቤት ውስጥ ጥሩ የሚባል የእግር ኳስ ጊዜን እያሳለፈ የሚገኝ ተጫዋች ነው። ይሁንና ግን የሚጠበቅበትን ያክል በክለቡ ግልጋሎት እየሰጠ አይደለም በሚል እየታማ ይገኛል። በተለይ ከአጨራረስ ጋር ተያይዞ ጋብሪኤል ማርቲኔሊ ላይ ተደጋጋሚ ወቀሳዎች ሲቀርቡበት የነበረ ተጫዋች እንደሆነ ይታወሳል። እንደዛም ሆኖ ግን በመድፈኞቹ ቤት በግል በእግር ኳስ ሕይወቱ ጥሩ ጊዜን እያሳለፈ ይገኛል። እንደሚታወሰው ለብራዚል ብሔራዊ ቡድንም ጭምር የተመረጠና በ2026 የዓለም ዋንጫ ላይ ለብራዚል ተሰልፎ ግቦችንም ጭምር ማስቆጠር የቻለ ተጫዋች እንደነበር ይታወሳል። ታዲያ ማርቲኔሊን አርሰናሎች አስቀድመው መሸጥ ፍላጎት ነበራቸው። አሁን ላይ ግን ያንን እቅድ መሰረዛቸውን የተመለከተ መረጃ እየወጣ ይገኛል። የቱርኩ ክለብ ጋላታሳራይ የዚህን ተጫዋች ፊርማ ለማግኘት ከፍተኛ ጥረት አድርጎ ነበር። አርሰናሎች ግን አሁን ላይ ተጫዋቹን የመሸጥ ፍላጎት እንደሌላቸው መረጃዎች ወጥተዋል። ማንቸስተር ዩናይትድ የክሪስታል ፓላሱን የአማካይ ስፍራ ተጫዋች አዳም ዋርቶንን ለማስፈረም በድጋሚ ጥረት መጀመሩ እየተነገረ ይገኛል። በእርግጥ የአማካይ ስፍራ ተጫዋቹን ለማስፈረም ዩናይትዶች ከዚህ ቀደምም ከፍተኛ ጥረት ማድረጋቸው የሚታወስ ነው። አሁን በድጋሚ ይህንን ሂደት መጀመራቸውን የተመለከተ መረጃ ወጥቷል። በዚህ ዝውውር ላይ በነገራችን ላይ ማንቸስተር ዩናይትድ ብቻ አይደለም፣ ቼልሲም የዚህ ተጫዋች ፈላጊ መሆኑን መረጃዎች እየጠቆሙ ይገኛሉ። ሪያል ማድሪድን በተጨማሪም የዚህ ተጫዋች ፈላጊ እንደሆነ መረጃዎች እየወጡ ይገኛሉ። በተለይ ማድሪዶች የማንቸስተር ሲቲውን የአማካይ ስፍራ ተጫዋች ሮድሪን ለማስፈረም በሚደረገው ጥረት ላይ የማይሳካላቸው ከሆነ ይህንን ተጫዋች ኢላማቸው ሊያደርጉ እንደሚችል መረጃ እየወጣ ይገኛል። ማንቸስተር ዩናይትድ በተለይ አማካይ ስፍራውን ለማጠናከር ዩሪ ቴሌማንስን ከአስቶን ቪላ አንድሬ ሳንቶስን ከቼልሲ ማስፈረሙ የሚታወስ ነው። ቢሆንም ግን አሁንም በዛ ቦታ ላይ በተፈጥሯዊ 6 ቁጥር ሚና ላይ በደንብ አቅማቸውን ማሳየት የቻሉ ተጫዋቾችን ዩናይትድ ይፈልጋል። በዚህ ቦታ ላይ አዳም ዋርቶንን ሊያስፈርም የሚችልበት እድል እንዳለ አሁንም መረጃዎች ወጥተዋል። በድጋሚ ዩናይትድ ከክሪስታል ፓላስ ጋር በዚህ ተጫዋች ዝውውር ዙሪያ ነገሮችን ድርድር ማድረግ መጀመሩን የተመለከተ መረጃ ወጥቷል። ወደ ሌላኛው መረጃ ስንሸጋገር ማንቸስተር ሲቲን እናገኛለን። ማንቸስተር ሲቲ የሊቨርፑልን የአማካይ ስፍራ ተጫዋች አርጀንቲናዊውን አሌክሲስ ማካሊስተርን ለማስፈረም ጥረት እያደረገ እንደሚገኝ መረጃዎች ወጥተዋል። ማንቸስተር ሲቲ የአማካይ ስፍራ ተጫዋቹን ሮድሪን እንደሚለቅ የተረጋገጠ መረጃ ነው። ምክንያቱም ሮድሪ በዚህ ሰዓት ላይ ወደ ባርሴሎና ወይም ሪያል ማድሪድ ሊያመራ እንደሚችል መረጃዎች እየወጡ ይገኛሉ። ተጫዋቹን በማንቸስተር ሲቲ ቤት ውስጥ መቆየት እንደማይፈልግ ለአሰልጣኙም ጭምር መናገሩ ይታወሳል። ይህንን ተከትሎ ቀጣይ መዳረሻው ባርሴሎና ሊሆን የሚችልበት እድል ከፍተኛ እንደሆነ መረጃዎች እየወጡ ይገኛሉ። ከባርሴሎና ጋር በግል ጉዳዮች ዙሪያ ሮድሪ ተስማምቷል። ይህንን ተከትሎ ማንቸስተር ሲቲዎች የአማካይ ስፍራቸውን ማጠናከር ይፈልጋሉ። ቀጣይ ኢላማቸው ታዲያ የሊቨርፑሉ የአማካይ ስፍራ ተጫዋች አሌክሲስ ማካሊስተር እንደሆነ መረጃዎች እየወጡ ይገኛሉ። አሌክሲስ ማካሊስተር በሊቨርፑል ቤት ውስጥ እጅግ አስደናቂ ጊዜን ያሳለፈ ተጫዋች ነው። የፕሪሚየር ሊጉን ሌሎች ዋንጫዎችንም
ጭምር አሳክቷል። ከዛ በተጨማሪ ከአርጀንቲና ብሔራዊ ቡድን ጋር የዓለም ዋንጫ ያሳካ እጅግ አስደናቂ የአማካይ ስፍራ ተጫዋች እንደሆነ ይታወቃል። ሊቨርፑል ከብራይተን ነበር ይህንን ተጫዋች ማስፈረም የቻለው። ማንቸስተር ሲቲዎች ለተጫዋቹ 40 ሚሊዮን ፓውንድ ለመክፈል ጥረት እያደረጉ እንደሚገኝ ነው መረጃዎች እየወጡ የሚገኙት። በቀጣይ ታዲያ ሊቨርፑል ይህንን ተጫዋች በቀላሉ ይለቋሉ የሚለው እያነጋገረ ነው የሚገኘው። ምክንያቱም የሊቨርፑል የአማካይ ስፍራ መሰረት ከሆኑ ተጫዋች መካከል አንደኛው ማካሊስተር ነው። ይህንን ተጫዋች ማጣት ሊቨርፑልንም ቢሆን ይጎዳል ተብሎ ነው የሚጠበቀውና ይህ ዝውውር ቀላል ይሆናል ተብሎ አይጠበቅም። ማንቸስተር ሲቲ ከዚህ ዝውውር በተጨማሪ አዩብ ባኦዲን ለማስፈረም ከሊል ጥረት እያደረገ እንደሚገኝ መረጃዎች እየወጡ ይገኛሉ። ቶተናም ሆትስፐር የማንቸስተር ሲቲውን የአጥቂ ስፍራ ተጫዋች ኦማር ማርሙሽን ለማስፈረም ጥረት እያደረገ ይገኛል። ኦማር ማርሙሽ ግብፃዊ ተጫዋች እንደምናስታውሰው እጅግ አስደናቂ ሲዝንን በቡንደስሊጋው ካሳለፈ በኋላ ወደ እንግሊዝ ፕሪምየር ሊግ ከመጣበት ጊዜ ጀምሮ የተጠበቀበትን ያክል ስኬታማ መሆን አልቻለም። ተደጋጋሚ ጨዋታዎች ላይም ጭምር ተጠባባቂ ወንበር ላይ ሲቀመጥ እንደነበር የምናስታውሰው ነው። ታዲያ ይህንን ተጫዋች ለማስፈረም ቶተናሞች ጥረት እያደረጉ ይገኛሉ። ቶተናም እጅግ አስደናቂ ውድድ የዝውውር ጊዜ ነው እያሳለፈ የሚገኘው። በርካታ ተጫዋቾችንም በጥሩ ዋጋ እያስፈረመ የሚገኝ ቡድን እንደሆነ ቶተናም ሆትስፐር ይታወሳል። ሳንድሮ ቶናሌን ከዛ በተጨማሪ ማቲያስ ፈርናንዴዝን እና ሌሎች ተጫዋቾችንም ያስፈረመ ቡድን ነው። ቶተናም አሁን በድጋሚ የአጥቂ ስፍራውን ለማሻሻል ኦማር ማርሙሽን ማስፈረም እንደሚፈልጉ ነው መረጃዎች እየወጡ የሚገኙት። ወደ ሌላኛው ዝውውር ስንሸጋገር ባርሴሎና የባየር ሙኒኩን የፊት መስመር የአጥቂ ስፍራ ተጫዋች ሃሪኬንን ለማስፈረም ጥረት እያደረገ እንደሚገኝ መረጃዎች ወጥተዋል። ሃሪኬን ከባየር ሙኒክ ጋር እጅግ አስደናቂ የውድድር ጊዜን አሳልፏል። የአውሮፓ የወርቅ ጫማ ተሸላሚ እንደሆነም ይታወሳል። በርካታ ግቦችንም ጭምር ማስቆጠር የቻለ አስደናቂ ተጫዋች ነው። ይህንን ተጫዋች ባርሳዎች ማስፈረም ይፈልጋሉ። እንደሚታወሰው የባርሴሎና የፊት መስመር የአጥቂ ስፍራ ተጫዋቹ ሌቫንዶቭስኪ መልቀቁ የሚታወስ ነው። ይህንን ተከትሎ ባርሳዎች የፊት መስመር ጨራሽ የአጥቂ ስፍራ ተጫዋች ይፈልጋሉ። ትኩረታቸውን ሃሪኬን ላይ ማድረጋቸውን የተመለከተ መረጃ ወጥቷል። ባርሴሎና ከዚህ ተጫዋች በተጨማሪ የቦሩሲያ ዶርትሙንዱንም ተጫዋች ሴርሂዮ ጉራሴንን ለማስፈረም ፍላጎት አላቸው ተብሏል። የባርሳ ዋነኛ ፍላጎታቸው የአትሌቲኮ ማድሪዱ ተጫዋች ዩሊያን አልቫሬዝ እንደነበር የሚታወስ ነው። ይሁንና ግን አትሌቲኮ ማድሪዶች ይህንን ተጫዋች በቀላሉ ለመልቀቅ ፈቃደኛ አይደሉም። እጅግ በጣም ከባድ የሆነ ድርድር በአትሌቲኮ እና በባርሳ መካከል እየተከናወነ ይገኛል። በቀላሉ አሳልፈው መስጠትን አልፈለጉም። ይህንን ተከትሎ ባርሴሎናዎች በአማራጭነት ሌሎች ተጫዋቾችን እየተመለከቱ እንደሚገኝ ነው መረጃዎች እየወጡ የሚገኘው። ውድ የቻናል ቤተሰቦች ለሰዓቱ ያዘጋጇቸው መረጃዎች እኚህ ናቸው። በቀጣይ አዳዲስ ጉዳዮችን ይዤ እመለሳለሁ። ይመቻችሁ።